ይህች ሴት እብድ ናት። ልጇን ለመፈለግ በየወሩ ትመጣ ነበር። ብዙም ሳይቆይ ድንጋዩ እንደገና ወደ ታች ወረደ። ነገር ግን ከነሱ በታች የነበሩት 2 ሴሰኛ ወንዶች ወደ እነሱ ጎተቷት። ሰውየው ድንጋዩ ስለራቀው ተስፋ ቆርጦ ጮኸ። እነሱን ለማስቆም እየሞከረ ነበር። ሌላው ቀርቶ እሷን ለመርዳት በማሰብ ለመዝለልም አስቦ ነበር። ነገር ግን እያንዳንዱ ፎቅ 6 ሜትር ከፍታ ነበረው። ይህንን መዝለል ሞት ወይም የአካል ጉዳት ማስከተሉ አይቀርም። ብዙም ሳይቆይ ሴትየዋ ወደ ድንጋዩ ተመለሰች። ነገር ግን 2ቱ ሰዎች በድጋሚ ክፍሉ ውስጥ አልታዩም። ይህንን ሲመለከት የዚህን እስር ቤት እውነተኛ አስፈሪነት መረዳት ጀመረ። አዛውንቱን በመከተል አስፈሪውን ኑሮ መላመዱን ቀጠለ። ብዙም ሳይቆይ ሽማግሌው በዚያ ምሽት ከባድ ትምህርት አስተማረው። ኃይለኛ ሽታ አየሩን ሞላው። ሽማግሌው ወደ ሌላ ፎቅ ሊዘዋወሩ እንደሆነ ነገሩት። ነገር ግን ሰውየው ሲነቃ ራሱን ካልጋው ጋር በጥብቅ ታስሮ አገኘው። ሽማግሌውም ሰውየውን በክፉ ዓላማ ቀረበው። አዲስ የተመደቡበት ክፍል በጣም ወደ ታች የወረደ በመሆኑ በድንጋዩ ላይ ምንም አይነት የምግብ ትራፊ አልቀረም ነበር። ይህንንም ተከትሎ ሽማግሌው ቢላዋ ወጣ።